ሰላም ቤስ አጠር ያለች አፍተር ላንዲንግ እንዴት አውሮፕላን ከላንዲንግ በኋላ ታክሲ አድርጎ ወደ ጌት እንደሚገባ ቀጥሎ ያለው ፕሮሰስ ምንድን ነው? መንገደኛ ማስወረድ እና የመንገደኛን ሻንጣ ማውረድ፣ ፓሴንጀር ዲስኢምባርኪንግ ኤንድ ካርጎ ደግሞ እንደገና ባጌጅ አንሎድ ማድረግ ይባላል ፕሮሰሱ። የመጀመሪያው ስቴፕ እንደምታዩት አውሮፕላኑ እየተጠጋ ነው ወደ ጌት። ፊት ለፊት ላይ ዶኪንግ ሲስተም አለ። ያ ዶኪንግ ሲስተም ተጠጋ ይለዋል። ኤርክራፍት አፕሮቺንግ ነው። አሁን ልክ ኦን ስታንድ ላይ ሲደርስ ያ ዶኪንግ ሲስተም ዲጂታል ሲግናል የሚሰጠው ለካፕቴኑ አቆም ይለዋል። ያኔ ካፕቴኑ ፓርኪንግ ብሬክ ሴት ያደርጋል። ፓርኪንግ ብሬክ ሴት ካደረገ በኋላ ይሁን እንደምታዩት ነው ግራውንድ ስታፎቹ እንቅስቃሴ ጀመሩ። ይህ የመጀመሪያው ግራውንድ ፓወር ኮኔክት ያደርጋሉ። እንደምታዩት ግራውንድ ፓወር ማለት ኤሌክትሪካል ፓወር፣ አውሮፕላኑ ኢንጂን ስለጠፋ ለውስጥ ለመብራትም ለኢንስትሩመንቱም ኤሌክትሪካል ፓወር ያስፈልገዋል። ሌላ ቀጥሎ ምንድነው? ኤር ኮንዲሽኒንግ ነው። ውስጡን ማቀዝቀዣ የሚያስፈልግበት ኮንዲሽን አለ፣ የማያስፈልግበት ኮንዲሽን አለ። ከኋላ ያለች ትንሽዬ ኢንጂን አለች፣ ኤፒዩ ኦክዛሪ ፓወር ዩኒት እንዳታለን። እሷ ካልሰራች ኤር ኮንዲሽኒንግ ከመሬት እንሰጣለን። እሷ ከሰራች ግን አያስፈልግም። ዘ ኔክስት ስቴፕ ቢከን ኦፍ ነው። እንደምታዩት ቀይ ብልጭ የሚለው መብራት ቢከን ኦፍ ሆኗል። ስለዚህ ቀጥሎ ምንድነው? ዊል ቾክስ ማስገባት ይጀምራሉ። ቾክ ማስገባት ይታያቸዋል። ሁሉም ነገር መጠጋት ይጀምራል ቢከኑ ከጠፋ በኋላ። ቀጥሎ ደግሞ ሴፍቲ ኮን ፖዚሽን እያደረጉ ነው። ኮኖቹ ይታያቸዋል። ጥቃቅን ኮኖች አሉ አይደል? ቀይ የሚመስሉ በኢንጂኑም ከኋላም ከፊትም ሁሉም ያስገባሉ ማለት ነው። በኢንጂኑና ከአፍንጫው ፊት ለፊት ከአፍንጫው ኋላ። ይህ እንደምታዩት ፓሴንጀር ስቴር ከኋላ ጋር ተገጥሟል። ጀት ብሪጅ ደግሞ አፕሮች እያደረገ ነው። ጀት ብሪጅ ማለት በካፕቴኑ በመስኮት በኩል ላይ የሚጠጋው ጀት ብሪጅ እና ፓሴንጀር ስቴፕ መንገደኛ ለማውረድ ነው። ለምን? ሁለት ሆኖ ብዙ መንገደኛ ካለና ሾርት ተርናራውንድ ታይም ካለው አውሮፕላኑ ቶሎ ማስወረድ ስላለበት። ከኋላ ሰውየው የሚወጣበት በዚህ በቀኝ በኩል ደግሞ ቤት ሎደር ይባላል። ቤት ሎደር ማለት ሻንጣ የሚወርደው በቀኝ በኩል ስለሆነ በዚህ በኩል መንገደኛ ከሚወርድበት በተቃራኒ ስለሆነ ጀት ብሪጁ አይሚን ቤት ሎደሩ ኮኔክት ሆኗል። ፊውል ትራክ እዚህ ጋር እንደምታዩት ነው። ነዳጅ የሚቀዳ መኪና በስተቀኝ በኩል ላይ ፊውል ትራክ ኮኔክት ሆኗል። ስለዚህ ግራውንድ ኢንጂነሩ ፊውል ከካፕቴኑ ኮንፈርም አድርጎ ፊውል መቅዳት ይጀምራል፣ ነዳጅ መቅዳት ይጀምራል። እንደምታዩት ግራውንድ ክሩ ስራ ላይ ናቸው፣ ሁሉም አክቲቪቲ ላይ ናቸው። ይህ እዚህ ጋር የምታዩትም እንዳለ ኤርክራፍት ሴፍቲ ሴኪውርድ ሆኗል። እንደምታዩት ሬዲ ፎር ተር አራውንድ ነው። መንገደኛ ጭኖ ሻንጣ ጭኖ አውሮፕላኑ ቶሎ ወደሚቀጥለው ዴስቲኔሽን ይሄዳል ማለት ነው። ሶ ቢዚ ታስክ ነው፣ በጣም የፈጠነ ታስክ ነው። ይሄን ይመስላል። ይሄ ማለት ጌት ላይ መግባት ማለት ነው። ታንኪ ሶ ማች ሲ ዩ ኔክስት ታይም።